አዲስ አበባ ወደ አማራ ክልል ሲጓዝ የነበረው የህዝብ ማመላለሻ አውቶቡስ ታግቶ 60 ተሳፋሪዎች በታጣቂዎች ከተወሰዱ ሶስተኛ ቀናቸው አለፈ። እስካሁን ከኦሮሚያ ክልልም ሆነ ከፌደራሉ መንግስት ምንም አይነት መግለጫ አልተሰጠም። አንከር ሚዲያ በደረሰው መረጃ 60ዎቹን ተሳፋሪዎች በተለያዩ ቡድኖች ከፋፍለው ወደ አልታወቁ ስፍራዎች የወሰዱት ታጣቂዎች የኦሮሚያ ክልል መንግስት በልዩ ሁኔታ አደራጅቶ ያስታጠቃቸው የአካባቢው ተወላጆች መሆናቸው ታውቋል። የፋኖ ኃይል አማራ ክልልን ተሻግሮ ወደ አዲስ አበባ የሚመጣ ከሆነ ለመመከት እንዲችሉ በሚል የተደራጁት ወጣቶች ያለ ስራ የተቀመጡና መንገደኞችን እያስቆሙ በመዝረፍ ተግባር ላይ የተሰማሩ በክልሉ መንግስት ዕውቅና የተሰጣቸው እንደሆኑ ነው ያገኘነው መረጃ የሚያመለክተው።